አሜሪካና ምዕራባውያን የአማራውን ብሔረሰብ የሚያገሉትና ችላ ያሉት ለምን ይመስላችኋል? የትግራይ ህዝብ ላይ ጉዳት አድርሰዋል በሚል የአሜሪካና ምዕራባውያን መንግስታት ለወትሮ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ተደጋጋሚ መግለጫና ማዕቀብ ሲጥሉ በፕሪቶሪያን ስምምነት እንዲፈረም ሲያስተባብሩ ላለፉት 27 ዓመታት በህወሓት ኢህአዴግ እንዲሁም ባለፉት 6 ዓመታት በብልጽግና ዘመነ መንግስት የአማራ ህዝብና ክልል ላይ እጅግ የሚያሳዝኑ የፖለቲካ የኢኮኖሚና ማህበራዊ አድሎና በደል ሲደርስበት በተለያዩ የሀገሪቱ ክፍሎች ማንነትን መሰረት ያደረጉ ዘግናኝ ጭፍጨፋዎች፣ መፈናቀሎች ሲደርሱበት ባላየና ባልሰማ የሚያልፉትና ይልቁንም በእጅ አዙር የሚደግፉት ለምን ይመስላችኋል? የአማራ ህዝብ ስቃይ የማያባራበትና ትግሉ ፍሬ የማያፈራበት ሚስጥር ምንድነው? ለዚህ ጥያቄ መልስ የሚሆኑ አስገራሚ ነጥቦችን አብረን እንፈትሽ። የአማራው ብሔረሰብ ጥልቅና ጠንካራ የኢትዮጵያዊነት ብሔራዊ ስሜት ያለው መሆኑ፣ ጠንካራ ማዕከላዊ መንግስት እንዲኖር ምክንያት መሆኑ፣ አድዋ ላይ የኢትዮጵያን ህዝብ አስተባብሮ የአውሮፓን እምቅ የቅኝ ግዛት ኃይል መስበሩና ይህም ሊሰበር የማይችል የማንነት ኩራት መጎናጸፉ፣ ለምዕራባውያን የጥቁር ህዝብ ፖሊሲ አስቸጋሪ መሆኑ፣ ሁሌም የውጭ ጣልቃ ገብነትን በጽኑ የሚቃወምና እየተበደለ እንኳን ጠላት መጣ ከተባለ ሀገርን ለማዳን በጀግንነት የሚዋደቅ ህዝብ መሆኑ፣ አማራነቱን አሳንሶ ኢትዮጵያዊነትን እንደ ቀዳሚ መታወቂያው ወይም ኮስሞፖሊታን አይደንቲቲ ማድረጉና ኢትዮጵያውያን በብዙ ቀውሶችና ሴራዎች አልፋ እንኳን እንዳትበተን ያደረገው ዋናው የአገሪቱ የጀርባ አጥንት መሆኑ፣ ለምዕራባውያን የከፋፍለ ግዛ ፖሊሲ የማይመች መሆኑ፣ አማራ የብሔርተኝነት አጥርን ሰብሮ መላዋን ኢትዮጵያ የሚያስተሳስር ጠንካራ ሀገራዊ ራዕይ ያለው ኃይል መሆኑ፣ አሁንም ስልጣን ቢይዝ ሀገሪቱ በቀላሉ የማትደፈርና በምዕራባውያን የማትናወጥ ለአፍሪካ ህዝብ ተምሳሌት ኃይል ሊፈጥር ይችላል የሚል ስጋት መኖሩ፣ የአማራ ህዝብ ባህል፣ እሴት፣ ስነልቦናና ሃይማኖታዊ መሰረት ምዕራባውያን በእቅድ ለያዙት ዓለምን በአንድ ማዕከል ለመቆጣጠርና አዲስ ስርዓት ለመዘርጋት ወይንም ኒው ወርልድ ኦርደር ስትራቴጂ ጋር የማይጣጣምና የሚጻረር መሆኑ፣ እንደ ፍሪማሶን፣ ኢሉሚናቲ የመሳሰሉ የአሜሪካና የምዕራባውያን የሚስጥር ማህበራት የሀገራትን የሰው ልጆች ሁሉ ለመቆጣጠር ባህላዊ እሴቶችን፣ ሃይማኖትን፣ የቤተሰብ መዋቅርን በማዳከምና በማጥፋት በምትኩ ስርዓት አልበኝነትን፣ ግብረ ገብነት የሌለው ማህበረሰብ የመፍጠር ዓላማ ያላቸው ሲሆን የአማራ ህዝብ ደግሞ ጠንካራ ባህላዊ እሴትና ጥልቅ ሃይማኖታዊ መርህ የታጠረ በመሆኑ ለሚስጥር ማህበራት የማይመችና ሪጅድ ማህበረሰብ ሆኖባቸዋል። በተጨማሪም የአማራው ህዝብ ውስጣዊ የማንነትና የስነ ልቦና አፈጣጠር ሲሆን ይህም ህዝቡ ከአፍሪካ ህዝብ ብቸኛው የራሱ ጥንታዊ ፊደልና የዘመን አቆጣጠር ያለው የዳበረ ንቃተ ህሊናና ጥንታዊ ስልጣኔ ያለው ለጥቁር ህዝብ ኩራት ተምሳሌት መሆኑ ህዝቡ ለውጭ ኃይሎች የማይንበረከክ የነጭ የበላይነትን የማይቀበል በብሔራዊ ጥቅሞች ላይ የማይደራደር ኩሩና ቁጥብ ማህበረሰብ መሆኑ ምዕራባዊ አፍሪካ በተለይም ደግሞ ምስራቅ አፍሪካ ላይ ለሚከተሉ ዓለምን የመግዛት ስትራቴጂ የማይመች ወይም አደናቃፊ ያደረጉ ወገኖች ስቃይ ውስጥ እንዲኖር ምክንያት ሆነ። በዚህም ምክንያት ላለፉት 30 ዓመታት ሀገሪቱን በሚመሩ መንግስታት የጃዙር ጽናት በማንነቱ እንዳይኮራና እንዳይሳተፍ ተደርጎ ፖለቲካዊ መብቱ ሁሉ ተጨቁኖ በኢኮኖሚ የደቀቀና የደከመ ትውልድ ተደርጎ የተለያዩ የሀገሪቱ ክፍሎች ማንነቱን መሰረት ተደርጎ በጅምላ እየተገደለና እየተሰቃየ እንዲኖር የተደረገና ወደፊትም እስካሁን ከተደረገው በላይ ጥፋትና በደል የሚደርስበት አሳዛኝ ህዝብ መሆኑ በሁሉም እውነተኛ ኢትዮጵያ ህዝብ የሚፈጠር ሀቅ ነው።